በስማምንበል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ መዝሙር አብረን እንዘምርና ወደ ትምህርቱ እናልፋለን። የመዝሙር ሰው እንዳለው አውቃለሁ። ድምፅ የሚያስፈልገው ዘፈን ለሚዘፍኑ ሰዎች ነው። መጽሐፍ ቅዱስ ግን እንዲል እስትንፋስ ያለው ሁሉ እግዚአብሔርን እስትንፋስ ያለው ሁሉ እግዚአብሔርን እናመሰግን ይገባልና አብረን እንዘምራለን። እውነት ስለሆነ ኢየሱስ ክርስቶስ ቁጭ ብላችሁ በጸሎት መንፈስ ዘምሩ። በጸሎት መንፈስ እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱ ምንድን ነው? የጌታችንን የመስቀል ውለታውን እያሰብን ወደ ትምህርቱ እንሸጋገራለን። መዘምራን ታግዙኛላችሁ፣ ድምፅ ያላችሁ ሰዎች ታግዙኛላችሁ። እግዚአብሔር ከሁላችን ጋር ይሁን። ስለሆነ
ልዑል አምላካችን እግዚአብሔር ሆይ ስለሰጠህን ጊዜ ሁሉ እናመሰግናለን። አሁንም የቃልህን እውነት ከሰማይ ልትልክልን ምድራዊ ባልሆነ ሰማያዊ ቃልህን ልትጎበኘን ለእኔም የረታ አንደበት ቃልህ እውነትህ መንፈስህ ያለበትን ቃልህን እንዳስተላልፍ የተቀመጠ ሕዝብህም በተከፈተ ልቡና እንዲሰማ እንዲጠቀም እንድትረዳን ያንተ ቅዱስ ፈቃድ ይሁንልን። ተከበሩ አባታችን ርዕሰ ደብር ይይስ የተወደዱ ወንድማችን ሊቀ ስዩማን ጥላሁን፣ የተወደዳችሁ የልዑል እግዚአብሔር ልጆች፣ የእመቤታችን የወላዲተ አምላክ ባለሟሎች እንደምን ሰነበታችሁ? በቸርነቱ የጠበቀን ከዚህ ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። እግዚአብሔር ለሁላችንም ሲጠራን ዓላማ አለው። ወደ ሰርግ ለጠራው ሁሉ የሚያበላው ያለው እግዚአብሔር፣ የማያልቅበት እግዚአብሔር፣ ሰጥቶ የማይጨርስ እግዚአብሔር፣ ድህነት በባህሪው የማይስማማው እግዚአብሔር ለሁላችንም ለልባችን እንዲናገረን ተግሳጽ የሆነውን ምክር የሆነውን ደግሞ የሚያቆም የሚያጸናውን ቃሉን የእውነት ቃሉን ከሰማይ እንዲልክልን የአምላካችን የእግዚአብሔር ቅዱስ ፈቃድ ይሁንልን። ዛሬ የምንነጋገርበት ርዕስ መስጠት ከፈለጋችሁ ብልጫ ያለው ሕይወት መኖር ብላችሁ መያዝ ትችላላችሁ። ብልጫ ያለው ሕይወት መኖር። ወደ ንግግራችን ወይም እግዚአብሔር ወደ ሰጠን ቃል ከመግባታችን በፊት የተራራው ስብከት ክፍል አካል ከሆኑት አንዱ ማቴዎስ ወንጌል ምዕራፍ 6 ከቁጥር 23 እስከ 34 ያለውን አንብበን በዚያ ውስጥ እግዚአብሔር የሚልክልንን ቃሉን ለሁላችንም እንወስዳለን። እግዚአብሔር ይርዳል። እንዲህ ይላል የማቴዎስ ወንጌል ምዕራፍ 6 ከቁጥር 23 ከ24 ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ስለዚህ ሁላችሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታችሁ ይመግባቸዋልና እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚቻለው ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንደሚያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞንስ እንኳን በክብሩ ሁሉ ከነዚህ እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳ አንሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁኑ እንዴት እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል ይላል። እግዚአብሔር የተመሰገነ ይሁን። ይህ ክፍል በማቴዎስ ወንጌል ከምዕራፍ 5 እስከ ምዕራፍ 7 ባለው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በተራራ ላይ ሆኖ ለአዲሱ ኪዳን ማለትም በደሙ ለሚሆነው ኪዳን በእርሱ የሚድኑት የእግዚአብሔር ልጆች ክርስቲያን ተብለው በክርስቶስ ሲኖሩ እንዴት መኖር እንደሚገባቸው የሕይወት መመሪያ የሰጠበት ክፍል ነው። ይህ ክፍል እንዳልኳችሁ ለአዲሱ ኪዳን ለአዲሱ ሕይወት ወሳኝ የሆኑ ነገሮች የተዘረዘረበት ነው። ወደ ኋላ ሄዳችሁ የጀመረበትን ቦታ ከምዕራፍ 5 ጀምራችሁ የጨረሰበትን ቦታ ምዕራፍ 7 ድረስ ብታነቡት ክርስቲያን በእነዚህ መመሪያዎች ውስጥ መኖር እንዳለበት ይናገራል። የተራራው ስብከት የክርስትና መርህ ወይም ክርስትናን እንዴት ሰው ሁሉ መኖር እንዳለበት የሚገልጽ ክፍል ነው ማለት ነው።
ዛሬ ግን ወገኖቼ ከዚህ ነገር ይልቅ ስጋዊነት አይሎብን፣ ከመንፈሳዊነት ይልቅ ዓለማዊነት በልጦብን ይሄ መስፈሪያ የጎደለበት ክርስትና ውስጥ እንኖራለን። ራሳችንን በዚህ ቃል ሚዛን ላይ ብናስቀምጥ እኔ ወደ ኋላ ሄጄ አልዘረዝረውም፣ ምክንያቱም ተያያዥ እንዲሆኑላችሁ ነው እንጂ የምናገረው እናንተ ወደ ኋላ ሄዳችሁ ብታነቡት በዚህ መስፈርት ውስጥ እግዚአብሔር እንዲህ ካለ የክርስትና መሰረቱ ይሄ ከሆነ በዚህ የሚኖር ማን ነው? እኔስ ራሴ እኖራለሁ ወይ ብላችሁ ራሳችሁን ብትመረምሩ ሁላችንም የወደቅንበትን በዚህ ቦታ እናገኛለን። ከመንፈሳዊነት ይልቅ ስጋዊነት የሆነበት፣ ከሰማያዊነት ይልቅ ምድራዊነት የገነነበት፣ ክርስትና ራሱ እንኳን በደስታ ከምንከተለው ይልቅ እንደ ቀን ስራ የሆነበት ዘመን ነው። በጣም የከበደን ዘመን ነው። አላቅም ብዙዎቻችሁ ክርስትናዬ ቀሎኛል የምትሉ ካላችሁ በሕጉ ስትኖሩ ብቻ። ክርስትና በጣም ቀላል ሕግ ነው። ከእግዚአብሔር ጋር ስንሰራው ሕጉን ስንጠብቅ ወይም የተባለውን የመጽሐፍ ቅዱስ ቃል ወደ ተግባር መተርጎም ስንጀምር። ክርስትና በጣም ከባድና የቀን ስራ የሚሆንበት ደግሞ በራሳችን መንገድ ሄደን እግዚአብሔር ያለውን ጥለን በራሳችን ስንጓዝ ክርስትና አስጨናቂና አስመራሪ ሸክም ይሆናል። ከነጻነት ይልቅ የሚከብድ ይሆናል። ከሚቀል ይልቅ ወገኖቼ ሸክም ለሰው ይሆናል። ስለዚህ የምንኖረው ኑሮ ሚዛኑ፣ መስፈርቱ፣ መርሁ ይሄ እግዚአብሔር ቃል ከሆነ ክርስትና ስኬት ይኖረዋል ማለት ነው። የስኬታችን መለኪያ እንኳን ከእግዚአብሔር ቃል ይልቅ ሌሎችን ነው የምናየው። ምንድነው ለሰው ስኬቱ? ተሳክቶለታል ስትሉ ወይም ደግሞ ሆኖለታል፣ እከሊት ሆኖላታል ወይም እከሌ ሆኖለታል ብለን ሚዛናችን ምንድነው? ይልቃል ይሄ ሰው የምንለው ርዕሳችንን እንዳትለቁት ምንድነው የሚለው? ብልጫ ያለው ሕይወት መኖር ነው ያለው። ስለዚህ እከሌ ይበልጣል ስንል የእናንተ መስፈሪያ የእናንተ መለኪያ በምንድን ነው የምትለኩት? ክርስቲያንንና ሚዛናችን ምንድን ነው? መለኪያችን ምንድን ነው? መስፈሪያችን ምንድን ነው? በገንዘብ ነው? በልብስ ነው? በሀብት ነው? በትምህርት ነው? በዓለም በተሳካ ነገር ነው? ወይስ የእናንተ ሚዛናችሁ ከሌ ይበልጣል የምትሉት መስፈርታችሁ ምንድን ነው? የእኛ መስፈሪያ ሊሆን የሚገባው ቃሉ ነው። የእኛ መስፈሪያ ሊሆን የሚገባው የሰው ስኬቱ መለኪያው በክርስትና ሕይወት መኖሩ ነው። ለምን ያላችሁ እንደሆነ እነዚህ ያልናቸው ሁሉ በዚሁና እዚሁ የሚቀሩ የሌላ የሚቀጥል ሕይወት ስላለን ለዚያኛው ሕይወት የሚያደርሰን ወገኖቼ በምድር መስፈርት ናቸው ብለን ያስቀመጥናቸው ነገሮች አሉ። ስለዚህ ሚዛናችሁ ምንድነው? ሚዛናችን ምንድነው? በቤተ ክርስቲያን ውስጥ ስንኖር ይሄ ሰው የላቀ ነው የምንልበት፣ ይሄ ሰው የበለጠ ነው የምንልበት ምንድነው? ስለዚህ የላቀ የክርስትና ሕይወት ለመኖር ምን ማድረግ እንዳለብን አሁን በመጽሐፍ ቅዱስ የተዘረዘሩት ስላሉ እንመጣበታለን። መጽሐፍ ቅዱስ በማቴዎስ 5 ላይ ቀደም ብሎ ምንቀድም እንዳልኳችሁ መቅደም ያለባቸውን ነገሮች ነው የሚናገረው። የሚያዝኑ ብፁዓን ናቸው፣ የሚምሩ ብፁዓን ናቸው፣ ልበ ንጹሐን ብፁዓን ናቸው፣ ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው እያለ ደስተኛ የሚያደርጉ ብፁዕ የሚያደርጉ በእግዚአብሔር ፊት ተቀባይነትን ስለሚሰጡ የክርስትና መስፈርቶች ይናገራል። በመንፈስ ድሃ የሆነ ማን ነው? የዋሃን ብፁዓን ናቸው እግዚአብሔርን ያዩታልና ይላል። የዋህ የሆነ ከኛ መካከል ማን ነው? ይሄ የተዛነፈበት፣ ይሄ የተዛባበት፣ ይሄ ግራ የተጋባበት ክርስትና ውስጥ ነው የምንኖረው ወገኖቼ። እነዚህ ሳይሟሉ ነው ክርስቲያንን አምልኮ አለን እናመልካለን ብለን የምንኖረው። ዛሬ ሳንታረቅ መቀደስ አይከብደንም። ሳንስማማ ስብከት መስማት መዘመር አንድ ላይ አይከብደንም። እንደ ተጣላን ማህሌት መቆም አይከብደንም። እሱ ስርዓት ሊሆን ይችላል፣ አምልኮ ግን አይደለም። በእግዚአብሔር ትህትና ሆኜ እነግራችኋለሁ። ስለዚህ ሚዛኑ ጎሏል ማለት ነው። የክርስትና ሚዛኑ ጎሏል ማለት ነው። ሚዛኑን አሳንሰነዋል ማለት ነው። ስለዚህ መቅደም የሚገባቸውን ነገሮች ይዘረዝርና አንድ ክርስቲያን ሊኖር የሚገባው የሕይወቱ መርህ ሊያደርጋቸው የሚገባቸው ስለ
የክርስትና ምጣኔ ነገሮች ይናገርና ጌታችን አምላካችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ላይ ምዕራፍ 6 ላይ ሲመጣ ምን ይላል? አሁን ያልናቸውን ነገሮች ይዘረዝራል። ምን ማለት ነው? ከምንም ጋር የማይወዳደር የበለጠ ህይወት ኑሩ ይላል። ከምንም ጋር የእናንተ ህይወት ከምንም ጋር የምታወዳድሩት አይደለም። ምን ማለት ነው? ከዓለማዊ ነገር ጋር አወዳድራችሁ ተስፋ የምትቆርጡበት ህይወት አይደለም። የእናንተ ህይወት እያገኛችሁ ነው። ገንዘብ ካለው ሰው ጋር ህይወታችሁን አወዳድራችሁ ተስፋ የምትቆርጡበት አይደለም። የእናንተ የላቀ ነው። እግዚአብሔር ይርዳል። የእናንተ ህይወት የበለጠ ነው። የላቀ ህይወት ኑሩ። ከምንም ጋር የሚወዳደር ህይወት አይደለም። በዓለም ከሞላላቸው ከተሳካላቸው ሆነላቸው ከምትሉት ሰዎች ጋር የምታወዳድሩት ህይወት አይደለም። እግዚአብሔር የሰጣችሁ ነው የሚለው። የእናንተ ህይወት የተለየ ህይወት ነው። የእናንተ ህይወት በሰማይ የሚዘልቅ ህይወት ነው። የእናንተ ህይወት የደም ዋጋ የተከፈለበት ህይወት ነው። የተገዛችሁበት ዋጋ ውድ ነው። እግዚአብሔር ይመስገን። የአምላክ ልጅ የእግዚአብሔር ልጅ ደም ነው የተገዛችሁበት። ዋጋችሁ ውድ ነው። አሁን በየሞሉ ስንገባ እቃ ለመግዛት ስንሄድ ዋጋዬ ይሄ ነው ብሎ ይናገራል። እያንዳንዱ እቃ አይደለም ዋጋዬ ይሄ ነው። 9 ከ99 7 ከ99 5 ከ99 መቼም 99 አትቀርም። ዋጋዬ ይሄ ነው ብሎ ይናገራል። ሞል ውስጥ ያለ እቃ። የእናንተ ዋጋችሁ ስንት ነው? ስንት ነው ዋጋችሁ? በስንት ነው የተገዛችሁት? በስንት ነው የክርስቶስ የሆናችሁት? በወርቅ በማይተመን በብር በማይተመን በዋጋ በማይተመን በእግዚአብሔር ልጅ ደም ነው ክርስቲያን የሆናችሁት። ዋጋችሁ የላቀ ነው። ዋጋ ለራሳችሁ ስታወጡ እንደዚህ አድርጋችሁ አውጡ። ስለዚህ ራሳችሁን በዓለም ከሞላላቸው ብርና ወርቅ ካላቸው ጋር አታወዳድሩ። ከነሱ ጋር ካወዳደራችሁ ወድቃችኋል ማለት ነው። ሚዛናችሁ መለኪያችሁ የእግዚአብሔር ቃል ይሁን። ሚዛናችሁ መለኪያችሁ የተገዛችሁበት ክብሩ የእግዚአብሔር ልጅ ደም ይሁን። እግዚአብሔር ይርዳል። ሚዛናችሁ መለኪያችሁ ከሰማይ ፍቅራችሁ ስቦት የመጣው የእግዚአብሔር ልጅ ኢየሱስ ክርስቶስ ይሁን። እናንተ የእርሱ ናችሁ። በእርሱ ራሳችንን ካልሰፈርነው ወገኖቼ ተስፋ የቆረጥን እንሆናለን፣ የወደቅን እንሆናለን፣ ታናሾች እንሆናለን። ይሄንን ነው ዛሬ ምሽት እግዚአብሔር ሊነግረን የተነሳው። ነገር ግን የክርስትና ዋጋው ሲገባን፣ ክብሩ ሲገባን ከማንም ጋር አይወዳደርም። በተለይ ምን ይላል? ሮሜ 8:18 ላይ ባነበው ደስ ይለኛል። ሮሜ 8:18 ላይ ምን ይላል? ለእኛ ይገለጽ ዘንድ ካለው ክብር ጋር ቢመዛዘን ይላል። አሁን የምትኖሩት በድህነትም ሆናችሁ በማጣትም ሆናችሁ በበሽታም ሆናችሁ ታማኝ ሆናችሁ የምትኖሩት ሕጉን ጠብቃችሁ ስርዓቱን ይዛችሁ ቢሞላም ባይሞላም እኔ የእግዚአብሔር ነኝ፣ ነገ እንዲህ አይቀጥርም፣ ሀገር አለኝ፣ መንግስት አለኝ ብላችሁ በእምነት ለምትኖሩ ሰዎች ሐዋርያው ቅዱስ ጳውሎስ እንዲህ ይላል ሮሜ 8:18 ለእኛ ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል። እግዚአብሔር የተመሰገነ ይሁን። ስትሰፍሩት ከዛኛው ጋር ስትለኩት ከምትቀበሉት ሀገር ጋር ከምትወርሱት የእግዚአብሔር መንግስት ጋር ስታወዳድሩት አሁን መከራ ውስጥ እንኳን ብትሆኑ አልሆንም እንጂ አሁን በክርስትና ምክንያት የምትበሉት ብታጡ፣ አሁን በክርስትናችሁ ምክንያት ብትናቁ ብትጠሉ፣ አሁን በክርስትናችሁ ምክንያት እንደ ዓለሙ መሆን ቢያቅታችሁ፣ ሰውነታቸውን ሽጠው የሚያድሩ እህቶች አሉን። እንደነሱ ባይሞላላችሁ በሚዛን በድለው ፍት አዛብተው የሚከብሩ ሰዎች አሉ። እናንተ ግን በክርስትናችሁ ምክንያት ሐቀኞች ሆናችሁ ቢጎልባችሁ፣ ሰንበትን ሽረው እየሰሩ የከበሩ ሰዎች አሉ። እናንተ ግን እግዚአብሔርን ላምልክ የቃል ኪዳኔ ምልክት ነው በሰንበት በቤቱ ልገኝ ብላችሁ ቢጎልባችሁ፣ ዛሬ ከምታገኙት እግዚአብሔርን ትታችሁ ከምታገኙት ጋር የሚመጣው ቢወዳደር ይሄ ምንም አይደለም ነው የሚለው ቅዱስ ጳውሎስ። ዛሬ አጣ ነው የምትሉትን ነገር ነገ ከምታገኙት ጋር ብታወዳድሩት፣ ሚዛን ላይ ብታስቀምጡ ይሄ ዓለም ምንም አይደለም ነው የሚለው እግዚአብሔር መንፈስ ቅዱስ። ልባችንን ያዘው ወገኖች። ይሄ ሲገባን ነው ማንጎራጎር የምናቆመው። ይሄ ሲገባን ነው ከዓለማውያን ጋር ውድድር የምናቆመው።
ክርስቲያን መሆኔ ምን አስገኘልኝ ማለት የምናቆመው የእግዚአብሔር መሆኔ ምን አስገኘልን ማለት አቁመን ምስጋና ብቻ የተሞላን ምን ሆነው ምስጋና የተሞላን ምን ሆነው ባጣነው ነገር ሳይሆን ያገኘነው የበለጠው ሲገባል እግዚአብሔር ይርዳል። የበለጠው ሲገባል የእግዚአብሔር ነገር ሲገባል የደሙ ክብር ሲገባል የተከፈለልን ዋጋ ሲገባል ያን ጊዜ ይቻለን ከንቱ መሆኑ አይገባናል። እግዚአብሔር ይግለጥልን። ለላቀ ሕይወት እንስራ ወገኖች። ለሚበልጥ ሕይወት እንኑር። ለሚበልጥ ሕይወት እኔም እናንተም ለሚበልጥ ሕይወት ለሚያልፍ ሳይሆን ለማያልፍ ሕይወት ለተሰራልን ሀገር ያለ እንጉርጉሮ የምንኖረው ብናገኝም ማመስገን ባናገኝም ማመስገን የሚመጣው ክብር የሚጠብቀን ክብር የተገዛንበት ዋጋ ብዛቱ መጠኑ ሲገባን ነው። እግዚአብሔር መንፈስ ቅዱስ ሆይ ግለጥልን። የተከፈለልን የእግዚአብሔር ልጅ ደም ዋጋ ሲገባን ነው። የተከፈለልን የመድኃኔዓለም ስቃይ ሲገባን ነው። በመስቀል ላይ የከፈለልን ዋጋው ውድ እንደሆነ ሲገባን ነው። ዋጋው ውድ ካልሆነ ወገኖቼ ይሄንን ቅዱስ ነገር እናክፋፋዋለን። ስለዚህ እናንጎራጉራለን። ስለዚህ ራሳችሁን ሚዛን ላይ ላስቀምጥ ብትሉ ራሳችሁን ዝቅ ካደረጋችሁት እግዚአብሔር ካደረጋችሁ በታች ዝቅ ካደረጋችሁ ልታንጎራጉሩ ትችላላችሁ። ግን የሚበልጥ ሕይወት እንዳላችሁ ዛሬ እሱን ነው ልባችሁ ውስጥ ከፍ እንዲል የምፈልገው። የበለጠ ሕይወት አለኝ እኔ። የሚመጣ የላቀ ሕይወት አለኝ እኔ። የኔ ፍጻሜ እዚህ አይደለም። የኔ መጨረሻ እዚህ አይደለም። ታምሜያለሁ፣ አዎ ታምሜያለሁ። የኔ ሕይወት ግን ፍጻሜው ሌላ ቦታ ነው። የማልታመምበት ሀገር። ደህይቻለሁ፣ አዎ ደህይቻለሁ። አልተሳካልኝም፣ አልተሳካልኝም። ግን የኔ መጨረሻው ይሄ አይደለም። የስኬት ስፍራ በሰማይ ተዘጋጅቶልኛል። ዋጋ የተከፈለብኝ በዚህ ነው ብለን እሱን እንድናስብ ነው በዚህ ምሽት ላበረታታችሁ የምወደው። ክርስትናን ከፍ የሚያደርገው የተከፈለበት ዋጋ ሲገባን ነው ዋናው። ይሄ ዋጋ ካልገባን ወገኖች ክርስትና እንደ ተራ ነገር ነው የምንቆጥረው። ለክርስትና የተከፈለ ዋጋ አረማን ምንድነው የተከፈለው? ስንት ወቄት ወርቅ ነው የተከፈለው ለክርስትና? እኛን ሰው ለማድረግ፣ እኛን ከኃጢአት ባርነት ነፃ ለማውጣት፣ እኛን ከአስጨናቂያችን እጅ ፈልቅቆ ለማውጣት፣ እኛን ከታሰርንበት የኃጢአት ሰንሰለት ለመፍታት ስንት ነው የተከፈለው? እናንተ ላይ የወጣ እኔ ላይ የወጣ ዋጋ ስንት ነው? እሱን ዋጋ ተምኑለት። የእግዚአብሔር ልጅ የድንግል ማርያም ልጅ ሥጋ ተቆረሰ፣ ደሙ ፈሰሰ። ክብር ይሁን። እሱን ዋጋ የተከፈለው ይሄ ክብሩ ሲገባል ማን ነው እሱ? እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር ነው። ስለዚህ ክርስትናን ከፍ የሚያደርገው የእናንተ ሕይወት የላቀ መሆኑ የሚገባችሁ መልኮስኮስ የምናቆመው አመድ ለአመድ መንደፋደፍ የምናቆመው የንጉሥ ልጆች መሆናችን ሲገባ፣ ለክብር የተጠራን መሆናችን ሲገባ፣ በሆነ ባልሆነው እዚህ ትርኩስ ማለት የምናቆመው የተከፈለብን ዋጋ ሲገባ፣ እንኳን የእግዚአብሔር ልጅ መሆንና ወገኖቼ የአንድ ባይለ ጸጋ ልጅ መሆን እንኳን እንዲህ ደረጃው አይደለም። እንዴት እዚህ ገባ ያሰኛል። ይሄ ክብር ሲገባ የምንገባበትን እንመርጣለን። የምንናገረውን እንመርጣለን። የምንበላውን እንኳን እንመርጣለን። የሰው ልጅ ሆኖ እንኳን እኮ ይመረጣል። የፊት አውራሪ ከሌ ልጅ ነው፣ የኮሎኔል ከሌ ልጅ ነው፣ የጀነራል ከሌ ልጅ ነው፣ የጠቅላይ ሚኒስትር ከሌ ልጅ ነው ተብሎ ስፍራ ይመረጥለታል። እንደፈለገ የትም ዘው ብሎ አይገባም። ስማ አንተ የእግዚአብሔር ልጅ ነህ፣ አንቺ የእግዚአብሔር ልጅ ነሽ፣ የንጉሥ ልጅ ነሽ፣ የንጉሥ ልጅ ነህ። ይሄ ሲገባን ነው የላቀ ሕይወት መኖር የምንጀምረው፣ የሚበልጥ ሕይወት መኖር የምንጀምረው። ከዓለም ጋር አይደለም የምንወዳደረው። ስሙኝ፣ እኛ ከዓለም ጋር አንወዳደርም። ከዓለም ጋር ራሳችሁን የምታወዳድሩ ከሆነ የወደቅን ምንም የሌለን ምስኪኖች ነን። የሚታይ ነገር የለን። ምናሳይ አምጡት ብንባል አንዳንድ ጊዜ ይጠፋል። እስቲ ክርስትናችሁ አሳዩን ስንባል ይጠፋናል። አይጠፋም? ይጠፋል። ግን ትርጉሙ ሲገባል እዚህ አይደለም የምናሳይ። እነሱ የማይገቡበት ሀገር ተሰርቶልናል። በሰማይ እነሱ የማይዘምሩት መዝሙር ተዘጋጅቶልናል።
ቅዱሳን የሚዘምሩት መዝሙር፣ ድንግል ማርያም ባለችበት በሰማይ የምንዘምረው መዝሙር ተዘጋጅቶልናል። እውነት ነው። እዚህ የምናሳየው ነገር የለም። እነዚህ የዓለም ጋጠወጦች ይበልጡናል። ምን እናሳያቸዋለን? እዚህ አይደለም ዋጋችን። ለምን? አሁን መጽሐፍ ቅዱስ አዋሽ የእግዚአብሔር ቃል አዋሽ። አሁን እንደተነጋገርነው ሮሜ 8:18 ላይ ምንድን ነው ያለን? ለእኛ ይገለጽ ዘንድ ካለው ክብር ጋር ቢመዛዘን፣ ስሙ ይበደል፣ ለእኛ ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ፣ ሰዎች ቢሰድቡ፣ አጣችሁ ቢሉ፣ ብናጣ፣ ብንታመን፣ በክርስቶስ ስም ብንታማ እዚህ ግባ የሚባል አይደለም። ጥሩ ነው፣ ጥሩ ነው። አዎ ተልኮሰኮስን እኮ፣ ልዩነት ጠፋ፣ ግራጫ ሆንን። ዓለሙም እንደኛ እኛም እንዳለሙ። ስለዚህ የላቀ ህይወት እንኖር፣ የሚበልጥ ህይወት እንኖር። የሚበልጥ ህይወት ለምን? እንደ ዋጋችን እንደተከፈለብን ዋጋ። ወገኖቼ ይኖረናል ብለን ያላሰብነው አንዳንድ ነገር ኖሮናል ዛሬ አይደል? ይኖረናል ብለን ያላሰብነው በልጅነታችሁ ወይ በወጣትነታችሁ ወይ ትምህርት ቤት ሆናችሁ ወይ ወላጆች ጋር ሆናችሁ ይኖረኛል ብዬ ያላሰብኳቸው ብዙ ነገሮች አሉ ዛሬ። እነዚህ ነገሮች ኖረውኝ ግን አሁንም አልረካውም፣ አሁንም አላረፍኩም። ለምን? እነዚህ ነገሮች አያሳርፉም። ቢያርፍ ትራምፕ ረክቶ ይቀመጥ ነበር አይደል? አረከም ይሮጣል። አበሳውን ያያል ፕሬዚደንት አበሳው። ለነገሩ ለነዚያ ሰዎች የኦባማ ግፍ ነው አመጣባቸው። እኔ እነሱ ግፍ አያውቁም። እቺ እንኳን ትፍከቴ ውስጥ የለች። እነሱ ግፍ አያውቁ። እኔ ቁጭ ብዬ ወይ ጉድ! የሚጠሉትን ሰዎች ያልወደዱትን ሰው እነሱ ላይ የነሱ ፓርቲ አባል አድርጎ እንዲያርጎ ከመሬት አንስቶ ያመጣ የኦባማ ግፍ ነው ላለ። ኦባማም ጥሩ ሰው ነው ማለት አይደለም፣ ግን ብዙ ግፍ ሰርተውበታል። የሱ ግፍ ነው። ሰው አይረካም። አንድ ወዳጄን አገኘሁት። አሜሪካን ሀገር ለመግባት በጣም ይታገል የነበረ ሰው እዚህ ዋሽንግተን ዲሲ አገኘሁትና በጣም በቃ አሜሪካ ለእርሱ መንግስተ ሰማያት ማለት ነው ኢትዮጵያ ሆኖና ማንም ሰው ቢያወጣው በየትኛው መንገድ ለመውጣት ዝግጁ የነበረ ሰው ነውና አገኘሁት። እንዴት አገኘሃት አሜሪካንን አልኩት። ያቺን የጓጓሁላትን የናፈኳትን አሜሪካ ስላላገኘኋት እንደገና ዲቪ እየሞላሁ ነው አለኝ ሲቀልድ። አልሞላም ማለት ነው። አይሞላም፣ ደርሰን አይሞላም። የሚያሳርፍ እግዚአብሔር ነው። ክብር ለእርሱ ይሁን። እርሱን ስናገኘው ግን ክርስቶስን ስናገኘው ግን ሲገባን፣ የደሙ ዋጋ ሲገባን፣ የተከፈለብን ዋጋ ሲገባን ግን ልብ ርፍ ይላል። ቆሎ በልቶ ጥጋብ፣ ውሃ ጠጥቶ እርካታ። እግዚአብሔር ይርዳል። ቡቱቱ ለብሶ ወገኖቼ የሰማዩን ነገር መናፈቅ፣ ታሞ ማመስገን። ለምን? ሲገባን፣ ሀገሪቱ ስትታየን፣ ብልጫዋ ሲገባን፣ መልካምነቷ ሲገባን፣ ጌታችን ውስጣችን ሲገባ እግዚአብሔር ይግባ። ሰላም ወደ ልባችን ይግባ። እረፍት ወደ ልባችን ይግባ። እሱ ሲገባ እረፍ። ይሄ ያለሙ ነገር ግን ያው ትልቅ ጋን አምጥታችሁ ትልቅ ጋን ወደታች ወደ መሬት የተቆፈረ ጋን አምጥታችሁ ጠጠር አምጥታችሁ ብጥሉበት ጮህ፣ ሳንቲም አምጥታችሁ ብጥሉበት ጮህ፣ የፈል አፈር አምጥታችሁ ጮክ ነው የሚል። እንዲህ ነው የሰው ህይወት። ሁሉን ውጦ ዝም ነው ሰው። ጨምር ነው የሚል። ጨምር። ጫማ የሌለው ሰው ጫማ ሲያገኝ ዝም አይልም። መኪና ይላል ወይ ፈረስ ይላል። ፈረስ ስትሰጡት መኪና ይላል። እሱን ውጦ ዝም። መኪና ስትሰጡት ደግሞ አይሮፕላን ይናፍቃል። አይሮፕላን ብትሰጡትም ውጦ ዝም ነው። ሰው አይረካም። ስጋ አይረካም ወገኖች። የሚያረካ እግዚአብሔርን ስናገኝ ነው። እግዚአብሔር ሲገባ ግን እንረካለን። በትንሿ ነገር እንረካለን። ይሄ እርካታ ከየት ነው የሚመጣ ያላችሁ እንደሆነ የፈሰሰው የደሙ ክብር ሲገባ በዕለተ ዓርብ የክርስትና ወገኖች መጨረሻው ሲገባ፣ መጨረሻዋ ሲታየን ያን ጊዜ እናርፋለን። ብልጫ ያለው ህይወት ኑሩ እንጂ ወገኖች እንደማንም እንዴት እንኖራለን? እግዚአብሔርን እንደማያውቁትና በዓለም ጉዳይ እንደሚፎካከሩት፣ ለእንጀራ እንደሚያለቅሱት፣ ለዚህ ዓለም ስልጣን እንደሚጣሉት እንዴት እንኖራለን? ለውራ
የሚገዳደሉ ሰዎች እንዴት እንኖራለን? ለበለጠ ነገር በላጮች ነን። የትዕግስት ልጆች ወገኖች፣ የሰላም ልጆች፣ የትህትና ልጆች፣ የእርቅ ልጆች። ያን መንፈስ ነው እግዚአብሔር በውስጣችን ያደረገው። የበለጠ ኑሮ እንኑር፣ ከዓለሙ ከፍ ያለ ኑሮ እንኑር። ታዲያ እንዴት አድርገን ሰውን ወደ እግዚአብሔር እናመጣለን? የሚታይ ነገር ሳይኖር እኔ አሁን ሳይታረቁ ቅዳሴ እኔ አንዳንዴ ያሳፍረኛል። ሳይታረቁ አገልግሎት ሳይስማሙ ምንድን ነው የሚለው መጽሐፍ ቅዱስ? ከወንድም ጋር አንዳች ነገር ቢኖር መባህንና ማህን ቁጭ አድርግና መጀመሪያ ሄደህ ከማን ጋር ተስማማ? ከህዝብ ጋር ተስማማ። ማንን እናታደላለን? ስለዚህ የበለጠ ህይወት መኖር አለብን። ለላቀ ህይወት እንስራ። ሰዓታችን እንዳይሄድ ቶሎ ብዬ የጀመርኩትን አልገባውም እና ወደዚያ እሱን እንነጋገር። ሰው በጌታችን በአምላካችን በኢየሱስ ክርስቶስ ረክቶ ይህንን ብልጫ ያለውን ህይወት ካልኖረ የሚሞላ ምንም ነገር የለም። ሁሌም ጎዶሎነት ነው የሚሰማንና ይሄ ደግሞ የሚመጣው እንዳልኳችሁ የተከፈለብን ዋጋችን ስንት ነው? እሱን ተምኑት። በቃ ዛሬ ልትይዙት የሚገባው ምነግራችሁ ዋጋችሁ ስንት ነው? ስንት ነው የተከፈለባችሁ? ምንድን ነው የእናንተ ዋጋ? ዋጋችሁ ምንድን ነው? የእግዚአብሔር ልጁ ደግሞ ማንም የማይተካከል ማንም የማይወዳደር ቅድም ሲባል እንደነበረው የአማልክት አምላክ የጌቶች ጌታ የነገስታት ንጉሥ የእግዚአብሔር በስጋ ተዋሂዶ ተገልጦ ስጋውን ቆርሶ ደሙን አፍሶ ያዳነን የእግዚአብሔር ደም እሱ ነው ዋጋችንና ትመናችን ከዚያ ጋር ይሁን እንጂ ዝቅ ብላችሁ በዚህ ዓለም ከሞላቸውና ነገ እናንተ የምትወርሱትን ከማይወርሱት ሰዎች ጋር ራሳችሁን አታነጻጽሩ ልላችሁ። ስለዚህ ብልጫ ያለው ህይወት ለመኖር መጀመሪያ ምን እናድርግ የሚሉ አንድ አራት ነገሮች ይሰጣችሁና አበቃለሁ። አንደኛው ብልጫ ያለው ህይወት ለመኖር መምረጥ ነው። አሁን ቅድም ባነበብነው ላይ በተለይ ከቁጥር 24 ጀምሮ ምን ይላል? ምረጡ ይላል። ምን እንምረጥ? ለሁለት ጌታ ልትገዙ አትችሉም ነው ያለው አይደለም? ስለዚህ ምን አድርጉ? ምረጡ። ምረጡ። የበለጠ ህይወት ለመኖር ምረጡ ነው የሚል። ለሁለት ጌታ። በጣም የሚገርመው ይሄ ገንዘብ አሳች መሆኑን ሲናገር ጌታ ከራሱ ጋር አወዳደረው። ለገንዘብና ለእግዚአብሔር መኖር አትችሉም። አንድ ጊዜ ሁለት እግር አለኝ ብሎ በሁለት እግር አንፈራጦ አንድ እግር ኤርትራ ባህር መዳም ወዲያ ማዶ በግብፅ አንዱን እግር ደግሞ ወዲህ ከኤርትራ ወዲህ ባዶ መቆም አይቻልም። ወይ በዓለም መሆን ነው ወይ ደግሞ ወዴት መሆን ነው? ከእግዚአብሔር ጋር መሆን። ምረጡ ነው የሚለው። ብልጫ ያለው ህይወት ለመኖር ምን አለ? ምረጡ። እናንበው እንዴ እናንበው። ቁጥር 24 ላይ ምን ይላል? ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይመርጣል ወይም ሁለተኛውን ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውን ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ይላል። ስለዚህ ስንመርጥ በምንድን ነው የምንመርጠው ያላችሁ ነው? ቃሉን ሚዛን አድርጋችሁ ምረጡ። የእናንተ መስፈሪያው ምንድን ነው? ቃሉን ሚዛን። የዓለም ህግ ወገኖች ይሻራል ይሻሻላል። የማይሻሻለው የማይለወጠው የእግዚአብሔርን ህግ መሰረት አድርጋችሁ ምረጡ። ምን አለ የእግዚአብሔር ቃል በሉ ስትመርጡ? የዓለም ህግ ምን አለ አይደለም፣ ይፈርሳል። አሜሪካ እንኳን አሁን ሀያሏ ሀገር አባቶቻችን የማይፈርስ ህግ መሰረቱልን እያሉ የሚመኩባት እንኳን እየተሸረሸረ ህጋቸው ብዙ እየወጣለት ነው። ገና በክስ በፍርድ ቤት የሚነቀሉ ህጎች አሉ። የማይለወጥ እግዚአብሔር ህግ ግን የእግዚአብሔር ቃል ነው። በሱ መስፈሪያነት ምረጡ። ምን እንምረጥ ያላችሁ እንደሆነ ለምርጫችሁ የሚረዳችሁ ማመዛዘኛ ሚዛኑ ምንድነው? እስቲ የእግዚአብሔር ቃል ነው። የእግዚአብሔር ቃል የእግዚአብሔር ቃል ሚዛናችን ይሁን። ስለዚህ ምረጡ ይለናል። ብዙ ነገሮች ነው እዚህ ጋር ያለ ከገንዘብና ከምን አለ ከእግዚአብሔር ምረጡ። እሱም ብቻ አይደለም ከልብስና ከሰውነት ምረጡ ይላል። ቀጥሎ ምንድነው የምንመርጠው? ሰውነት ይበልጣል አለ ጌታ። ምን ይበልጣል? ሰውነት ይበልጣል። ለሰውነት እኮ ነው ልብስ የምንገዛው አይደል? ለሰውነት ነው ልብስ የምንገዛው። ሰውነት እንዲያምርበት
ሰውነት እንዲሆነው የምናበላው የምናጠጣው ምርጡን የምናበላው ወገኖች ምን እንዲያምርበት ነው? ሰውነት እንዲያምርበት ነው። ልብስ ለሰውነት ነው። እህቶቻችን አንዳንድ ሲሸውዱን እቺ እኮ ሴል ናት ይሉናል እና ቤት አጣቧል። ለማን ነው? ለሰውነት ነው። ሰውነት ይበልጣል አለ። ቀጠለና ምን አለ? ከሰውነት ደግሞ ምን ይበልጣል አለ? ነፍስ ይበልጣል አለ። እግዚአብሔር የተመሰገነ ይሁን። ምረጡ። ከልብስ ሰውነታችሁን ምረጡ፣ ከሰውነታችሁ ደግሞ ማንን ምረጡ? ነፍሳችሁ። ለነፍስ ምርጫ ነው ማለት ነው። የላቀ ህይወት የሚያኖረው ምርጫ ነው። የመረጥነው ነው የምንኖረው። ስለዚህ ምርጫ ነው። ነፍስ ትበልጣለች፣ ነፍስ ትሄዳለች፣ ነፍስ ዘላለማዊት ናት። ወደድንም ጠላንም ነፍስ ለዘላለም ትኖራለች። ነፍስን ግን በገነት ለማኖር ነፍስን በሲኦል ለማኖር ምርጫው መቼ ነው? አሁን ነው። ወደድንም ጠላንም ዘላለማውያን ተደርገን ተፈጥረን እኔ ከዛሬ ጀምሮ ዘላለማዊ መሆን አልፈልግም፣ ይችን ምድር ብቻ የሰጠኝን እድሜ ኖሬ በቃኝ ማለት አይቻልም። እግዚአብሔር ሲፈጥረን ዘላለማውያን አድርጎ ይፈጥራል። ትልቁ ጥያቄ ዘላለምን የት ለማሳለፍ እየተዘጋጃችሁ? ዘላለም ምንድን ነው? ከዚች ዓለም እድሜ ጋር ቢመዛዘን እዚህ ግባ የሚባል አይደለም። ዘላለምን የምንኖረው በሌላ ዓለም ነው። ዘላለምን ወገኖች ኃጢአተኞችም ተነስተው ይኖሩታል፣ ጻድቃንም ተነስተው ይኖሩታል። ስለዚህ ከሰውነታችሁ ነፍሳችሁን ምረጡ። ሰውነትን ደስ ከማሰኘት ማንን ደስ እናሰኝ? ነፍሳችን። ይሄ ምን አለበት? ጸሎት አለበት፣ ጾም አለበት፣ ስግደት አለበት። ስጋን መጨቆን አለበት። እንደፈለገ እንዳይፋለ እንደፈለገ ለነፍስ የነፍስን ፈቃድ ሰርቶ ከገንዘብ እግዚአብሔርን ምረጡ። ከልብስ ሰውነት ይልቃል፣ ከሰውነት ደግሞ ነፍስ ትበልጣለች። የነፍሳችሁን ስራ ምረጡ ይላል። ስለዚህ የላቀ ህይወት የሚያኖረን የመጀመሪያው ነገር ምንድን ማለት ነው? ምርጫ ነው ማለት ነው። ምርጫው ደግሞ በምንድን ነው የሚከናወነው? በእግዚአብሔር ቃል መስፈርት ነው ይለናል። ሁለተኛው ተማሩ። ከምን እንማር? ከነባራዊ እውነቶች ተማሩ። ምን አለ? ወፎችን ተመልከቱ። ገርማል። ወፎችን ተመልከቱ፣ አይዘሩም፣ አያጭዱም። አበቦችን ተመልከቱ፣ አይፈትሉም፣ አይደክሙም ይልና ምን ይላል? ቁጥር 20 ምንድነው? ከቁጥር 26 እስከ 30 እናንብበው። ቁጥር 26 እስከ 30 ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታቸው ይመግባቸዋል። እናንተ ከነርሱ እጅግ አትበልጡም? ምን ይላል? የለኝም ብለህ ለምን ትጨነቃለህ? ወፍን ይመግብ የለም ወይ አምላክህ? በአርአያው የፈጠረ ልጁን ልኮ በደሙ ያዳነ የሚበልጥ ሀገር ያዘጋጀልሽ እንዴት ከወፍ ታንሻለሽ? እንዴት ከምድር አበቦች ያሳንሰኛል ብለህ እግዚአብሔርን ታማለህ? ትበልጣላችሁ ነው የሚለን። የበለጠ ህይወት ኑሩ። የበለጠ ህይወት ምኑ ነው? ኑሩ። ወፎችን አትመለከቱም እንዴ? አትስሩ እያለ አይደለም እግዚአብሔር። አትስሩ እያለ አይደለም። አትጣሩ እያለ አይደለም። ግን እዚህ ጋር ምንድን ነው የሚለው? ሌሎችን አይታችሁ ለእኔ ያልሆነልኝም ብላችሁ አትጨነቁ። ያመናችሁበት ጌታ የምታልፉበትን ሁሉ ያየዋል። የምትኖሩበትን ሁሉ ምን ይለዋል? ያየዋል። የተሰበረ ድልድያችሁን ያየዋል፣ ይጠግነዋል። የተቆፈረውን ጉድጓድ ያየዋል፣ ይደፍነዋል። የተወረወረባችሁን ነገር ያየዋል፣ ያከሽፈዋል። ምስጋና ላንተ ይሁን። የምታመልኩት አምላካችሁ እናንተ ከወፍ እንደ ወፍ አይደለም። ወፍን እንኳን እንዲህ ካረገ በአምሳሉ የፈጠረውን እናንተንማ የባህሪ ልጁን ልኮ ደሙን አፍሶ ስጋውን ቆርሶ እንዲያድናችሁ ያደረገው እናንተንማ ደግሞ ይቺ ምድር ስታልፍ የምትገቡበት ሀገር መንግስት ያዘጋጀላችሁ የንጉሥ ልጆች እናንተንማ እንዴት ይተዋችኋል እግዚአብሔር? ተማሩ፣ ከተፈጥሮ ተማሩ፣ ከነባራዊ ሁኔታ ተማሩ። አይናችሁን አንሱ፣ ዙሪያችሁን ተመልከቱ፣ አድንቁት እግዚአብሔር። ግሩም ግብር ከበሉስ አድንቁት እግዚአብሔር። ለኔማ ከዚህ የበለጠ እንዴት አታደርግ እግዚአብሔር በሉት። ደረጃችሁን ዝቅ አታድርጉት ነው በዚህ ምሽት የምነግራችሁ። ዋጋችሁ ትንሽ አይደለም ነው።
ትበልጣላችሁ። እንበልጣለን በሉ። እንበልጣለን በሉ። የበለጠ ህይወት አኑረን እንበልጣለን። እንዲህ ነው ያለ። ምንም ለማይጠቅሙ ወፎች እንዲህ የሚያደርግ ነገ ወደ እቶንስ የሚጣለውን የሚቃጠለውን አበባ እንዲህ የሚያለብስ አምላካችሁ እናንተንማ እንዴት ልጆቹን ተዋቸዋል? አባት እኮ ነው የሆነልን። እግዚአብሔር ልባችን ይክፈትልን። ስለዚህ መማር፣ ከነባራዊ ሁኔታ መማር፣ ከአካባቢ መማር፣ እግዚአብሔር ለማይጠቅሙት እንኳን የሚያደርገውን ነገር አይተን እኔማ ብለን የበለጠ ህይወታችንን እንድንገነዘብ፣ ተራ ህይወት ከመኖር እንድንወጣ፣ እንደ ባይለ ጸጋ ልጅ እንድንመላለስ ነው በዚህ ምሽት የምመክራችሁ። እኔም ራሴን የምመክረው። ሶስተኛው መረዳት። ምን እንረዳ? ከቁጥር 28 እስከ 31 ምን ይላል? ተጨንቀን ምንም መጨመር እንደማንችል መረዳት፣ ራሳችንን ማወቅ። ተጨንቀን የምንጨምረው ነገር ቢኖር የደም ግፊት ነው። እውነቴን ነው። ልብ ድካም ነው። እግዚአብሔር ምንድን ያለ? ተጨንቃችሁ በቁመታችሁ ላይ አንድ ስንዝር መጨመር የምትችሉ ወይም በራሳችሁ ፀጉር ላይ አንድ ነገር መጨመር የምትችሉ ንገሩኝ ያለ እግዚአብሔር። መረዳት። የማን ልጅ መሆንሽን ተረጂው። የማን ልጅ መሆንክን ተረዳና አርፈተኛ እባክህ። ተደላድለተኛ። የማይተኛ አምላክ አለ። የእስራኤል ጠባቂ አይተኛ። የእናንተ ጠባቂ አይተኛ። ምስጋና ለእርሱ ይሁንልን። አሜን። አይተኛ፣ አያንቀላፋም ጠባቂያችን። እንደውም ምን ይላል? የሚያስጨንቃችሁን በእኔ ላይ ምን አድርጉት? አኑሩት አለ። እስቲ ስልካችሁን የምትጥሉ ልክ አነጋግራችሁ ስትጨርሱ የምትጥሉ አላችሁ? የት ነው የምታስቀምጡ? ቦርሳችሁ፣ ኪሳችሁ ውስጥ ነው የምታስቀምጡ። ለምን? መልሳችሁ ስለምታነሱት። የጣላችሁትን ግን የምታነሱት፣ ትራሽ ያደረጋችሁትን የምታነሱት። አያችሁ? ጭንቀታችሁን ጣሉት ነው ያለው። እኛ ምን እናደርጋለን? እናስቀምጠውና አሁን እዚህ አስቀምጠነዋል። አሁን እግዚአብሔር በዚህ አለ። እግዚአብሔር አለ። እግዚአብሔር በዚህ አለ። አስቀምጠነዋል። ልክ በሩ ላይ ስለነበረ ድጋር ከተዋል። ጌታ ግን ምንድን ነው ያለው? ጣሉት። የሚያስጨንቃችሁን በማን ላይ ጣሉት? በእኔ ላይ ጣሉት። መልሳችሁ አታንሱት። አትጨነቁ። ለምን? አንተ የፀጉርህ ቁጥር የተቆጠረ ነው። ያንቺ የፀጉርሽ ቁጥር እንኳን የተቆጠረ ነው። የእግዚአብሔር የሆነ አይጠፋም። ያመነ ሕዝብ አይጠፋም። ያመነ ሕዝብ አይጠፋም። እኔ እግዚአብሔር ነኝ ብሏል እግዚአብሔር። እኔ ነኝ። እኔ ደግሞ ማን ነኝ? እግዚአብሔር ነኝ ብሏል። ምስጋና ለእርሱ ይሁን። ያመነ ሕዝብ አይጠፋም። ያመነ ሕዝብ አይጨነቅም። ጭንቀቱን ሁሉን ለሚችል አባቱ አሳልፎ ይሰጣል። እንግዳ ይጨነቃል እንዴ? እኛ የእግዚአብሔር እንግዶች ነን። እንግዳ ተጨናቂው ቤቱ የሚያሳድረው ሰው ነው። እግሩን እንዴት ልጠበው፣ ምግቡ ምን ይብላ፣ ምን ላይ ይተኛ፣ አንሶላው ነጭ ነው ወይ ብሎ የሚጨነቅ አሳዳሪ ነው። እኛ የእግዚአብሔር እንግዶች ነን። በዚህ ያለ ዝም እንዲህ ያደረገን እግዚአብሔር ዋጋችሁ ይግባችሁ ልላችሁ። ብልጫ እንዳለን እንወቅ። የበለጠ ህይወት እንኑር ወገኖች። ዓለሙም ይጨነቃል፣ እኛም እንጨነቃል። ዓለሙ ብር ያለውም ይጨነቃል፣ የተማረውም ይጨነቃል፣ ግራ ገብቶታል፣ የሚያደርገው ጠፍቶታል። እኛ እግዚአብሔርን ያለን እንጨነቃል። እንዴት ነው ታዲያ የበለጠ ህይወት እንኑር? ልባችን ይመን እንጂ እንደ ክርስቲያን እንመላለስ። ስለዚህ ምንድነው መረዳት ያስፈልጋል። ምንድነው የምንረዳው? የማን ልጅ እንደሆነ፣ የሚጨንቀንን የጎደለንን ማን ላይ ማኖር እንደሚገባን መረዳት እንዳለብን ይነግረናል። በሶስተኛ ደረጃ እንዳልኳችሁ ነው እንግዲህ ተጨንቀን የምንጨምረው ምንድነው? የደም ግፊት ነው። በሽታ ነው የምንጨምረው። የማይጨነቁ ሰዎች እንዴት ነፃ እንደሆኑ አያስቡም ማለት አይደለም። ፕላን አያደርጉም ማለት አይደለም። አይሰሩም ማለት አይደለም። ይሰራሉ። እግዚአብሔር ቢፈቅድና እናተርፋለን ይላሉ፣ ያተርፋሉ። ግን ስለ ትርፍ ብቻ እየተጨነቁ እያሰላሰሉ እንቅልፍ አጥተው በሽተኛ አይሆኑ።
ዛሬ የሌለውን ነገን አምጥተው እዚህ ጋር አምጥተው ስበው ተበድረው አምጥተው ነገን በሌለ ነገር ላይ ሲጨነቁ በብድር የምንጨነቅ ሰዎች የለን። በብድር መኪናው ብድር፣ ቤቱ ብድር፣ ደግሞ ጭንቀት እንበደር ነገር እሱ መቻነሰ ነገ ያልኖርንበትን ምን ይዞ እንደሚመጣ ለቀኑ ክፋቱ ብቁ ነው እየተባለ ነገን አምጥተን ስበን አምጥተን እንደው ነገን ለቀኑ የዛሬው ክፋት ይበቃዋል ብሎናል ጌታ። እንዴት ደጋባባል! ቀኑ የየቀኑ የየራሱ አጀንዳ አለው። ቀኑ የየራሱ ስሌት አለው ቀኑ። ስለዚህ የቀኑ ለቀኑ ስጡት። ነገን እግዚአብሔር ምን ይሆናል ያውቃል። ፕላን አታርጉ አታቅዱ አላለም። እግዚአብሔር ቢፈቅድ ብንኖርም ነገ እንዲናደርጋለን፣ ባይሆንም ደግሞ የእግዚአብሔር ፈቃድ። በቃ አለቀ። የእግዚአብሔር ፈቃድ። እንዲህ ነው ክርስትና። ለምን ሀጆች ነን፣ ሀገር አለን፣ ነገ የሚሞላ ህይወት አለን፣ የተትረፈረፈ ህይወት አለን፣ የደስታ ህይወት አለን። ያቺን ሀገር እግዚአብሔር ሆይ አሳየን። ብናያት ወገኖቼ መንጠራራታችን ሁሉ ወደዚያ ነው። የኋላዬን እየጣልኩ የፊቴ ያለውን ለመያዝ እዘረጋለሁ እንዳለ ቅዱስ ጳውሎስ ወደፊታችን ነው የምንዘረጋው። ይህንን ነው የምናየው። በአራተኛ ደረጃ ፈልጉ ነው የተባለው። ፈልጉ። ይሄ የላቀ ህይወት የሚፈለግ ነው። የምንጠማው ነው፣ የምንራበው ነው። ይሄን የላቀ ህይወት የምንመረምረው ነው። ይሄን የላቀ ህይወት ለመኖር ምንድነው ማድረግ ያለብኝ ብለን የምንጠማው የምንራበው ነው። ስለዚህ ምን አለ? አስቀድማችሁ ጽድቁንና መንግስቱን ሹ፣ ሌላው ምን ይሆናል? ይጨመርላችኋል ነው የተባለው። እኛ አሁን ምን ሆነናል? የቫልዩ ሲስተማችን ይሄ ደረጃ መዳቢው የህይወታችን ክፍል አንደኛውን ሁለተኛውን አንደኛ አድርጎልን በህይወታችሁ ውስጥ ደረጃ መዳቢው ተዛንፏል የሁላችሁ። ስለዚህ ከክርስትናው በፊት ከጽድቁ በፊት እግዚአብሔርን ከማግኘቱ በፊት የሚታየን ቤቱ ነው፣ ኑሮው ነው፣ ዓለማዊ ስኬቱ ነው። ግን እግዚአብሔር ምን አለ? እሱ ተጨማሪ ነው አደርገዋለሁ። እናንተ ግን ስለ ጽድቅን ተጠሙ፣ እግዚአብሔርን ለማግኘት ተጠሙ፣ እሱ ቀዳሚ ይሁን አለን። እግዚአብሔር ይርዳል። ስለዚህ በህይወታችሁ ውስጥ ደረጃ መዳቢውን አስተካክሉት። ደረጃ አመዳደብ ላይ አስቀድሞ ጽድቁንና መንግስቱን ሌላው ይጨመርልኛል ብላችሁ እመኑ ነው የተባለው። ስለዚህ ወገኖቼ ባጭሩ ይበቃናል። ብልጫ ያለው ህይወት መኖር አለብን። ከሌላው የተለየ ብልጫ ያለው ህይወት መኖር አለብን። ብልጫ ያለው ህይወት የምንኖረው ከሁሉ በላይ ዋጋ ስለተከፈለብን፣ የበለጠ ዋጋ ስለተከፈለብን ነው። ተራ ሰዎች አይደለንም። ዋጋችሁን ወቁ፣ የተከፈለባችሁን ዋጋ ወቁ፣ የወጣባችሁን ዋጋ ወቁ። ያንን ዋጋ ስናውቅ ብልጫ ያለው ህይወት እንኖራለን፣ እንደ ንጉሥ ልጆች እንኖራለን። እግዚአብሔር ይርዳል። ጭንቀት አለ ወይ? አዎ አለ። ዝም ብዬ ላመናፍሰው አልፈልግም። አትጨነቁ፣ ማንም ሰው አያስብም እንደዚህ ማለት አይደለም። ግን ወደ ልባችሁ ስትመለሱ የሚያሻግር አባት፣ የሚያስገባ አባት፣ የሚያኮራ አባት እንዳላችሁ ልባችሁ ይመን። በጭንቀታችሁ ላይ አትቆዩ። እግዚአብሔርን እዩት፣ አይናችሁን ወደሱ መልሱ። በደስታ ቀን አትዘኑ። ቅድም አሁን በተነበበው ሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 13 ሲጀምር ምን ይላል? በዚያ ቀን ነው የሚለው። በዚያ ቀን እየተከዙና እየተጨነቁ እያዘኑ ወደ ኤማሁስ ሲመለሱ ነበር ከኢየሩሳሌም። በዚያ ቀን መቼ ነው? ማን ነው ያ ቀን? በትንሣኤ ቀን። አገኛችሁ? ትንሣኤ የሚታዘንበት አይደለም። ትንሣኤ የሚቆዘምበት አይደለም። ትንሣኤ የሚለቀስበት አይደለም። ትንሣኤ ወገኖች የድል ቀን ነው፣ የዜማ ቀን ነው፣ ሙታን የተነሱበት ቀን ነው፣ ክርስቶስ ሞትን ድል ያደረገበት ቀን ነው። ይህ ዘመን የምንቆዝምበት ዘመን አይደለም። የሚያስቆዝም ነገር አለ ወይ? አዎ አለ። ግን የትንሣኤው ጌታ ሞትን ድል አድርጎ ተነስቶ ሀገር ሰጥቶልናል። ክብር ለእርሱ ይሁን። ይወስደናል። ከአባቷ ጋር ጠዋት መርከብ ተሳፍራ ወደ ሌላ ሀገር የምትሄድ ልጅ
አባቷ የሚያሽከረክረው መርከብ ውስጥ ለጥ ብላ ተኝታለች እና መርከቢቱ የሆነ ቦታ ደርሳ ንዑስ ውስጥ አገተለ ልትገለበት ከወዲህ ወዲያ ባህሩ ያላጋት ጀመር መርከቢቱ። በዚህ ጊዜ ሰው ምናልባት ክብደቱን ብንቀንስ መልካም ይሆናል ብሎ ግማሹ ክብደቱን ይጥላል፣ ግማሹ ዕቃውን ይጥላል፣ ግማሹ ከላይኛው ደርብ ወደ ታችኛው ደርብ ይሯሯጣል። በዚህ ሁሉ ውስጥ እቺ ትንሽ ልጅ ለጥ ብላ ተኝታለች። ለጥ ብላ ተኝታለች። አሁን አንዱ ወደ ላይ ወደ ታች የሚሮጠው ሰው ነፍስ ውጪ ነፍስ ግቢ ነውና ይመጣል። እኛ ስንጠፋ አንቺ ተኝተሻል፣ ራስሽን አታውቂም፣ አትነሽ ይላል። ምንድነው እየሆነ ያለው? መርከባችን ልትሰጥም ነው፣ ሰው ሁሉ ሊያልቅ ነው፣ አንቺ ልትተርፊ አትችይም ይላል። ቆይ የመርከቡ ካፒቴን ማን ነው? ተለውጧል ማለት? አይ አልተለወጠም። የመርከቡ ካፒቴን አባትሽ ነው። እንግዳው አረፈ ልተኛበት ተወኝ። አባቴ ገና ጠዋት ከቤት ስንወጣ አደርስሻለሁ ብሎኛልና የተናገረውን ቃል ሳይፈጽምልኝ ቀርቶ ስለማያውቅ አደርስሻለሁ እንዳለ ያደርሰኛል ብላ ተኛች። እግዚአብሔር አደርሳችኋለሁ ብሏል። አትጨነቁ ብሏል። እኔ ያለው ብሏል። ክብር ለእርሱ ይሁን። ጭንቀታችሁን ሁሉ በእኔ ላይ ምን አድርጉት ጣሉት ብሏል። ተስፋ የሰጠን እሱ ታማኝ ነው። ምሎ ይከዳ ዘንድ ሰው አይደለም። ተናግሮ ያስቀር ዘንድ ሰው አይደለም። እርሱ ማን ነው? እርሱ ማን ነው? ስለዚህ የሚያስጨንቃችሁን ሁሉ በአባታችሁ ላይ ጣሉት። ነገ ለራሱ ይጨነቃልና ለነገ አትጨነቁ። ለቀኑ ክፋቱ ይበልጠዋል። የላቀ ሕይወት እንኑር። እግዚአብሔር ከሁላችን ጋር ይሁን። የእግዚአብሔር ቸርነት የወላዲተ አምላክ ቃል የቅዱሳን ጸጋ ከሁላችን ጋር ይሁን። እግዚአብሔር ይባርካችሁ። አሜን። አብሮ ያሰማን።